የዶናልድ ትራምፕ አስተዳደር የጣሏቸው ታሪፎች ማነጋገራቸውን ቀጥሏል። በአስተዳደሩ የተጣሉት ታሪፎች ተፈጻሚ እንዳይሆኑ የአሜሪካ የንግድ ፍርድ ቤት ማገዱን በትላንትናው ዕለት ሰምተው ነበር። ዶናልድ ትራምፕ ወደ ስልጣን ከመጡ ጀምሮ በርካታ ታሪፎችን በመጣል የዓለምን የንግድ ጦርነትም ከፍተዋል። ትራምፕ አሜሪካን ዳግም ታላቅ እናደርጋለን በማለት የአሜሪካን ምርቶች በሚቀርጡ ሀገራት ላይ ታሪፍ የጣሉ ሲሆን ይህም የሀገሪቱን የንግድ ጉድለት የሚያሻሽል እንደሆነ ገልጸው እንደነበርም ይታወሳል። ይህንን ተከትሎ ሊበርቲ ጀስቲስ ሴንተር የተባለው ተቋም ዕቃዎችን ታሪፍ ከተጣለባቸው ሀገራት የሚያስወጡ ነጋዴዎች በታሪፍ ሳቢያ ጫና የደረሰባቸው መሆኑ ጉዳዩም ወደ ፍርድ ቤት እንደወሰደው ተገልጿል። ከዛም ባለፈ ዳግም የአሜሪካ የተለያዩ ግዛቶች ጥምረት በተመሳሳይ ከውጭ በሚገቡ ምርቶች ላይ የተጣለውን ቀረጥ በመቃወም ፍርድ ቤት መሄዱን ሰምተዋል። ጉዳዩን ሲከታተል የነበረው የአሜሪካ የንግድ ፍርድ ቤት በውሳኔውም ፕሬዝዳንቱ በሁሉም የዓለም ሀገራት ላይ ታሪፍ እንዲጥሉ የአንድ ወገን ስልጣን አልተሰጣቸውም በማለት ተፈጻሚ እንዳይሆን እግድ በመጣል የትራምፕን አስተዳደር አስቆጥቷል። መቀመጫውን በኒውዮርክ ያደረገው ይህ ፍርድ ቤት የአሜሪካን ሕገ መንግስት ለሕግ አውጪ ምክር ቤት ሀገሪቱ ከሌሎች ሀገራት ጋር የምታደርገው የንግድ ልውውጥ የመቆጣጠር ስልጣን እንደተሰጠውና ይህም ኢኮኖሚውን የሚጠብቅ እንደሆነም ገልጿል። ይሁን እንጂ የትራምፕ ድርጊት ይህን የምክር ቤት ስልጣን የሚሽር መሆን እንደሌለበት በውሳኔውም አሳውቀዋል። ፍርድ ቤቱ የትራምፕ አስተዳደር በቻይና፣ ሜክሲኮ፣ ካናዳ ላይ የጣላቸውን የተለያዩ ቀረጦች በእግድ እንዲቆዩ ያዘዘም ሲሆን ነገር ግን እንደ መኪና፣ ብረት፣ አልሙኒየም ባሉ አንዳንድ ልዩ ልዩ ዕቃዎች ላይ የጣለውን ታሪፍ እንዲመለከት ጥያቄ ቀረበለት ባለመሆኑ እገዳው እንዳልጣለ ቢቢሲም ዘግቧል። እገዳውን ተከትሎ የዶላር ዩሮና ፓውንድ የመግዛት አቅም ለውጦችን እያሳዩና የስቶክ ገበያውን እየተቃረነ እንደሆነ ከተገለጸ በኋላ የትራምፕ አስተዳደር ይግባኝ መጠየቁ ሲሰማ ይግባኙም እገዳውን ጊዜያዊ እንዳደረገውም ተዘግቧል። ትራምፕ ወደ ስልጣን ከመጡ በኋላ አሜሪካ ከሌሎች ሀገራት ጋር ያላትን ንግድ ሚዛን የተመጣጠነ አይደለም በሚል ታሪፍ ሲጥሉ የቆዩ ሲሆን የጣሉት ታሪፍ 1.2 ትሪሊዮን ዶላር የአሜሪካ ንግድ ጉድለት ያስተካክላል ተብሎም ታምኖበት ነበር። የንግድ ፍርድ ቤት ለትራምፕ አስተዳደር የተጣሉትን ያልተገቡ ታሪፎች ለማስቆም ቢሮክራሲያዊ ስራዎችን ለማከናወን የሚያስችል የ10 ቀን ቀነ ገደብ የተሰጠ ሲሆን ከይግባኝ በኋላ በሚቀጥሉት ጥቂት ቀናት ጉዳዩ በፍርድ ቤት ዳግም እንደሚታይም ተዘግቧል። ከእገዳው በኋላ የዋይት ሀውስ ቃል አቀባይ የአሜሪካ ንግድ ጉድለት ሀገሪቱን ወደ ኋላ የጎተተና ያስቀረ የብሔራዊ ደህንነት ግሉ ጉዳይ ነው። ስለዚህ ፍርድ ቤቱ በዚህ ውስጥ ጣልቃ መግባት የለበትም ብለዋል። የአሜሪካ አስተዳደር ይግባኝ በጊዜያዊነት ተቀባይነት ካገኘ በኋላም የአሜሪካ ፕሬዝዳንት አስተዳደር ከውጭ ምርቶች የሚያገኙትን ቀረጥ መሰብሰብ መቀጠሉ እንደሚችሉ የይግባኝ ሰሚ ፍርድ ቤት መወሰኑን ሮይተርስም ዘግበዋል። ፕሬዝዳንቱ በትሩዝ በተባለው ማህበራዊ ትስስር ገጻቸው ላይ እንዳሰፈሩት የፍርድ ቤት ውሳኔ ፍጹም የተሳሳተና ፖለቲካዊ ፍላጎት ያለበት ነው በማለት ተችተውታል። የፍርድ ቤት ዳኞችም ከየት እንደመጡ አላውቅም፣ ውሳኔያቸው ለእኔ ባላቸው ጥላቻ ላይ የተመሰረተ ነው እንጂ ሌላ ምክንያት የላቸውም በማለትም ወርፈዋቸዋል።